እንግዲህ ይህም ሁሉ ካልሁኝ ወደ ልማት በሚመጣበት ሰዓት ላይ የምናቀናጃቸው በርካታ ስራዎች አሉ። አሁን ይሄ ዲዛይን በምድር ላይ የሰው ልጅ የማይሰራውን ስራ ነው የሚሰራ። ከዘነበ በኋላ ውሃው መሸከም እንችላለን። ስንት መኪና ሲያስፈልገናል ያን ውሃ እኛ ራሳችን ከውቅያኖስ ማጓጓዝ ቢያስፈልገን ወይም ማድረግ የሚጠበቅብን ቢሆን በሰው አቅም በሰው ቴክኖሎጂ የማይሰራ ስራ ነው ይህ ዲዛይን የሚሰራው። ስለዚህ አሁን እኔ ራሴን ከፍ ለማድረግ ምናምን ሳይሆን እንግዲህ ይህ ዲዛይን እስካሁን ማንም ሰው የሚያወራም የለም። እኔም በውጭ ዓለም በትዊተር ወይም ኤክስ ይባላል አሁን በዛም ኢንፎርሜሽኑን አስቀምጣለሁኝ። ቻሌንጅ የሚያደርጉኝ ሰዎች ሲመጡ መልስ ሰጣቸዋለሁኝ። በኋላ ደጋፊ ሆነው ነው የሚቀመጡት እና በዓለም ደረጃ ስለዚህ ዲዛይን እያወራ ያለሁት እንግዲህ እኔ ብዬ አምናለሁኝ። ሌላ አለ ካላችሁ ደግሞ በሜሴጅ ላይ ያስቀምጡትና መረጃውን እናገኝ። ይህን ካልሆኝ ይህ እንግዲህ በዓለም ላይ ትልቁን ዲዛይን ማግኘት፣ ይህ ዲዛይን ደግሞ ስራውን ሲሰራ ጸጥ ብሎ እንደሆነ ከተረዳን እኛ ደግሞ እነዚህ መጽሐፎችንና እውቀትና ምክር ዲያስፖራው ጸጥ ብሎ ህብረተሰቡ ላይ ስራውን ቢሰራ ሀገራችን ጸጥ ብላ እንድታድግ ይረዳታል ማለት ነው። አንደኛ ፈጣሪም ደስ ይለዋል ብዬ ነው የማስበው። ምክንያቱም ፈጣሪ ሃይማኖቶችን ጋር ብንሄድ ለምሳሌ አሁን ኦርቶዶክስ ክርስቲያን ላይ ብንሄድ ገዳሞች የዲዛይኑን ፕሪንሲፕል ተከትለው ስለሚሄዱ ገዳሞች ሌላ ቦታ ላይ እየተራቆተና እየተቸገረ ሲሄድ በአብዛኛው ሻል ያለ ለምለም መሬቶች እንዳላችሁ ደስ የሚል ግቢታ ያላችሁ እና ዲዛይኑ ራሱ ባይ ኔቸር ጸጥ ብሎ አስፈላጊውን ነገር ማድረግን ይጠይቃል ማለት ነው። ሌላ ከዚህ ቀጥዬ ምሳሌ የምነግራችሁ ደግሞ አሁን ኢትዮጵያ ውስጥ ያለው አርሶ አደር በሳይንስ እና ቴክኖሎጂ ምን ያክል ተደግፏል ብትሉ በጣም በትንሹ ወይም ደግሞ የለም ማለት ይቻላል። ስለዚህ አርሶ አደሩ በባህላዊ መንገድ ሲያለማ ይሄ ዲዛይን እያገዘው ባይሆን ኖሮ ምን እንደሚበጀው መገመት ትችላላችሁ። በበለጠ ጥያቄዎችን ለመመለስ ዝግጁ ነኝ። በዲያስፖራው በኩል ኮንፈረንሶችን ለማድረግ እንዲሁ ዳር እያልኩ ያለሁት ፈጣሪ ከፈቀደ እንግዲህ ይህን በማድረግ በትክክለኛው እያንዳንዳችን የምናበረከታት እንቅስቃሴ መሬት ላይ ሄዳ ስራ የምታሰራ ሙሉ ውጤት የምታበቃ እና የህብረተሰቡን የኑሮ ችግር የሚፈታ ችግሩን የፈታ ሲል ደግሞ ግጭቶች እየጠፉ እንደሚሄዱ ደግሞ እርግጠኛ ነኝ። ህብረተሰቡ ተስማምቶ ልማቱን በደንብ አድርጎ እንትን ብሎ ሀገሪቱን ለተለያዩ ኢንቨስተሮች ተጨማሪ ስራዎች እንድትሰራ ማብቃት ከሁላችን ይጠበቃል። አመሰግናለሁ። ማስተዋል እጅጉን መልካም እመኝላችኋለሁ።